በቤታችሁ ውስጥ የምታደርጉት አንድ ተራ የሚመስል ነገር ወጪ ለመቆጠብ፣ ምግብ ላለማባከን ወይም ጊዜ ለመቆጠብ ብላችሁ የምታደርጉት ድርጊት በሰውነታችሁ ውስጥ ካሉ እጅግ አስከፊ የካንሰር አይነቶች ለአንዱ በዝምታ መንገድ እየጠረገ እንደሆነ ብታውቁ ምን ይሰማችኋል? በሀገራችን ኢትዮጵያ ትርፍ ምግብ አይደፋም፣ ነገም ይበላል። ነገር ግን 4 የተለያዩ ምግቦች ላይ ድጋሜ ሙቀት ሲያርፍባቸው የሚፈጠረው ኬሚካላዊ ለውጥ አብዛኛውን ሰው በህይወት ዘመኑ ሳያውቀው የሚፈጽመው ትልቅ አደጋ ነው። በዛሬው ቪዲዮአችን ደግመን ስናሞቃቸው በጣም አደገኛ የሚሆኑት 4 ምግቦች የትኞቹ እንደሆኑ፣ በሰውነታችን ውስጥ ወደ ምን አይነት መርዛማ ኬሚካል እንደሚቀየሩና ይህ ለውጥ እንዴት በቀጥታ ከጣፊያ ወይንም ከፓንክሪያስ ካንሰር ጋር እንደሚገናኝ በዝርዝር እናያለን። ወደ ምግቡ ከመሄዳችን በፊት አንድ ነገር እንረዳ። ጣፊያችሁ ሲጎዳ ማስጠንቀቂያ አይሰጣችሁም፣ ህመምም አይሰማችሁም፣ አያብጥም ወይም ለዓመታት ኬሚካላዊ ጥቃት ሲደርስበት ምልክት አይሰጥም። አንድ ታካሚ የመጀመሪያውን የጣፊያ ካንሰር ምልክት ለምሳሌ የጀርባ ህመም፣ የአይን ቢጫ መሆን ወይም ያለ ምክንያት ክብደት መቀነስ ማሳየት ሲጀምር በሽታው በሰውነቱ ውስጥ ማደግ ከጀመረ ዓመታት አልፈውታል ማለት ነው። የጣፊያ ካንሰር የመዳን እድሉ 12% ብቻ ነው። ስለዚህ በዚህ በሽታ ላይ መከላከል ወይንም ፕሪቬንሽን ብቸኛው ስትራቴጂ ነው። ያ መከላከያ ደግሞ አሁን በፍሪጃችሁ ወይም በምድጃችሁ ላይ ካለው ምግብ ይጀምራል። ጎመንና ቆስጣን ደጋግመን ማሞቅ ለምን አደገኛ እንደሆነ በዝርዝር እንመልከት። አንደኛ፣ የተፈጥሮ ይዘቱን ይቀይራል። ጎመንና ቆስጣ በውስጣቸው ናይትሬት የተባለ ንጥረ ነገር በከፍተኛ መጠን ይዘዋል። ይህ ንጥረ ነገር አዲስ ትኩስ ሆኖ ሲበላ ለደም ዝውውርና ለልብ ጤና እጅግ ጠቃሚ ነው። ነገር ግን አብስለን ስናሳድረው በምግቡ ውስጥ ያሉ ባክቴሪያዎች ስራቸውን ይጀምራሉ። እነዚህ ባክቴሪያዎች ጠቃሚ የነበረውን ናይትሬት ወደ ናይትራይት ይቀይሩታል። ሁለተኛው የሙቀት ሚና ነው። ያደረውን ጎመን ለሁለተኛ ጊዜ እሳት ላይ ስንጥደው ወይም በማይክሮዌቭ ስናሞቀው ያ የተፈጠረው ናይትራይት ከጎመን ፕሮቲን ጋር ከፍተኛ የኬሚካል ምላሽ ያደርጋል። በዚህ ጊዜ ነው ናይትሮሳሚን የተባለው አደገኛ መርዝ የሚፈጠረው። ከጣፊያ ካንሰር ጋር ያለውን ግንኙነት ስንመለከት ናይትሮሳሚን በሳይንሳዊ ምርምሮች የተረጋገጠ ካርሲኖጅን ወይም ካንሰር አምጪ ኬሚካል ነው። ይህ ኬሚካል በደማችን ውስጥ ሲሰራጭ በቀጥታ የጣፊያን ሴሎች ዲኤንኤ የማውደም አቅም አለው። የጣፊያ ካንሰር ደግሞ ቀድሞ ምልክት የማይሰጥ እንዲሁም ስር ከሰደደ ለመታከም በጣም አስቸጋሪ በመሆኑ ይህንን አደጋ አስቀድሞ መከላከል ብቸኛው አማራጭ ነው። መፍትሄው በመጠኑ ማዘጋጀት። ታዲያ ጎመንን ለጤናችሁ ስትሉ መመገብ አታቆሙ። ነገር ግን ለዚያ ቀን የምትበሉትን ያህል ብቻ አብስሉ። ሌላኛው ለህፃናት ስትሰጡ ተጠንቀቁ። በተለይ ለህፃናት ጎመን ስታበስሉ በየቀኑ ትኩሱን መስጠት የተሻለ ነው። የህፃናት ሰውነት እንደ ናይትሮሳሚን ያሉ መርዞችን የመቋቋም አቅሙ አነስተኛ ነው። ሌላው አብዛኞቻችን የምንጠቀመው ስጋ ወጥን ደጋግሞ ማሞቅ ያለው ሳይንሳዊ ስጋትን እንመልከት። አንደኛው ሊፒድ ፐሮክሲዴሽን ነው። በቀላል አማርኛ በወጥ ውስጥ ያለው ስብ ከከፍተኛ ሙቀትና ከኦክሲጅን ጋር ሲገናኝ የሚፈጠር መበላሸት ነው። ወጡ በቆየና በሞቀ ቁጥር በውስጡ ያለው ስብ ኦክሳይዴዝ ይሆናል። ይህ ሂደት አልዲሃይድስ የተባሉ መርዛማ ንጥረ ነገሮችን ይፈጥራል። እነዚህ ንጥረ ነገሮች የሰውነታችንን ሴሎች በቀጥታ የማጥቃት አቅም አላቸው። ሁለተኛው የፕሮቲን መዋቅር መለወጥ ወይንም ዲኔቸሬሽን። በስጋ በተለይ በዶሮና በበግ ውስጥ ያለው ፕሮቲን ደጋግሞ ለከፍተኛ ሙቀት ሲጋለጥ ተፈጥሯዊ ይዘቱን ይለውጣል። በዚህ ጊዜ ሄትሮሳይክሊክ አሚኒስ የተባሉ ካንሰር አምጪ ውህዶች ሊፈጠሩ ይችላሉ። እነዚህ ውህዶች በተለይ ከጣፊያና ከአንጀት ካንሰር ጋር ቀጥተኛ ግንኙነት እንዳላቸው ጥናቶች ያመለክታሉ።
ሶስተኛው ወጥ ደጋግመን ስናሞቅ የጥቅሙ መጥፋት ነው። ወጥ ለመጀመሪያ ጊዜ ሲሰራ እንደ ነጭ ሽንኩርት፣ ዝንጅብልና መከለሻ በመሳሰሉ ቅመሞች ምክንያት በሽታ የመከላከል አቅም ወይንም አንቲኦክሲዳንት ይኖረዋል። ነገር ግን ወጡን ደጋግመን ስናሞቀው እነዚህ ጠቃሚ ንጥረ ነገሮች በሙቀት ይወድማሉ። በምትኩ የሰውነታችንን ዲኤንኤ የሚጎዱና ለካንሰር መንስኤ የሚሆኑ ፍሪ ራዲካልስ ይበዛሉ። ለዚህ መፍትሄው ቀንሶ ማሞቅ ነው። ሙሉን የዶሮ ወጥ ወይም የበግ ወጥ ከነድስቱ እሳት ላይ ከመጣድ ይልቅ ለመመገብ የምትፈልጉትን መጠን ያህል ብቻ ቀንሳችሁ በትንሽ ድስት አሙቁ። የቀረ ወጥ ፍሪጅ ውስጥ በኒኬል ዕቃ በቀዝቃዛ ሁኔታ ማቆየቱ ኬሚካላዊ ለውጡን ይገታዋል። ሌላኛው ከፍተኛ ሙቀትን መቀነስ። ወጥ ስታሞቁ በደንብ መንተክተክ አለበት። ነገር ግን እስከሚቃጠል ድረስ በከፍተኛ እሳት ወይንም ሙቀት አታቆዩት። ትኩስ ቅመሞችን መጨመር። ወጥ አድሮ ሲሞቅ የጠፋውን ንጥረ ነገር ለመተካት ስታሞቁት ጥቂት ትኩስ ዝንጅብል ወይም ነጭ ሽንኩርት ብትጨምሩበት የኦክሳይድ ሂደቱን ለመቀነስ ይረዳል። ዘይት በተደጋጋሚ ለሙቀት ማጋለጥ የሚያስከትለው አደጋን እንመልከት። ዘይት ለመጀመሪያ ጊዜ ሲሞቅ የተወሰነ የሙቀት መጠን መቋቋም ይችላል። ነገር ግን አንዴ ለጥብስ ተጠቅመንበት ካቀዘቀዝነው በኋላ ለሁለተኛ ጊዜ ስናሞቀው የሙቀት መቋቋም አቅሙ በከፍተኛ ሁኔታ ይወርዳል። ይህ ማለት ዘይቱ ሳይቃጠል ወይም ጭስ ሳይወጣው በፊት በውስጡ ያሉት ፋቲ አሲዶች መሰባበር ወይም መቆራረጥና ወደ መርዛማነት መቀየር ይጀምራሉ። ሁለተኛው አክራላማይድ እና ካንሰር ነው። በተለይ እንደ ድንች ያሉ ስታርች የበዛባቸው ምግቦች በዘይት ሲጠበሱ ዘይቱ በሞቀ ቁጥር አክራላማይድ የተባለ ኬሚካል ይፈጥራል። ይህ ኬሚካል የሰውነታችንን ሴሎች መዋቅር በማበላሸት ለካንሰር በተለይም ለጣፊያና ለኩላሊት ካንሰር መንገዱን ያመቻቻል። በዓለም የጤና ድርጅት ወይንም WHO ጥናት መሰረት ይህ አክራላማይድ የተባለው ንጥረ ነገር በሰው ልጅ ላይ ካንሰር የማምጣት እድሉ እጅግ ከፍተኛ ነው። ሶስተኛው ፍሪ ራዲካልስ መፈጠር። ዘይቱ በእሳት በተደጋገመ ቁጥር ፍሪ ራዲካልስ የተባሉ ያልተረጋጉ አተሞች ይፈጠራሉ። እነዚህ አተሞች በሰውነታችን ውስጥ ያሉ ጤናማ ሴሎችን በመጋፋት ኦክሲዴቲቭ ስትረስ ይፈጥራሉ። ይህ ደግሞ ለካንሰር ብቻ ሳይሆን ለልብ ህመምና ለደም ቧንቧ መጥበብ ዋነኛ ምክንያት ነው። ለዚህ መፍትሄው ዘይት አንድ ጊዜ ብቻ ተጠቀሙ። ለጥብስ የተጠቀማችሁበትን ዘይት ለሁለተኛ ጊዜ ለጥብስም ሆነ ለወጥ መስሪያ በፍጹም አትጠቀሙት። የቆጠብነው ጥቂት ብር ነገ ለከፍተኛ የሕክምና ወጪ እንዳይዳርገን እንጠንቀቅ። ሌላኛው ዘዴ በጥቂት ዘይት መጥበስ። ብዙ ዘይት ጥዳችሁ ከመጥበስ ይልቅ ለዚያ ስራ የሚበቃችሁን ትንሽ ዘይት ብቻ በመጠቀም ዘይት እንዳይተርፍ ማድረግ ነው። የዘይት አይነት ምርጫን ብናደርግ የተሻለ ነው። እንደ ሱፍና የወይራ ዘይት የመሳሰሉ ዘይቶች ለከፍተኛ ሙቀት ሲጋለጡ ቶሎ የመበላሸት እድላቸው ሰፊ ስለሆነ ለጥብስ ስትጠቀሙ ከፍተኛ ጥንቃቄ አድርጉ። ሌላኛው ዘይት ስትጠቀሙ ንጽህናውን እዩ። ዘይቱ ወደ ጥቁርነት ወይም ወደ መቅላት ካዘነበለ በውስጡ የኬሚካል መለወጥ ስለተከናወነ በፍጹም ለምግብነት አትጠቀሙበት። አራተኛ ላይ ሩዝ ላይ ሙቀት ስለሚቋቋመው መርዝ እናያለን። አንደኛው የማይሞተው ባክቴሪያ ዘ ሰርቫይቨር ይሉታል። ይህ ባክቴሪያ የሚገርመው ነገር ቢቀቀልም እንኳ የማይሞቱ ስፖሮች አሉት። ሩዝ ተቀቅሎ በሙቀት ሲቆይ ወይም ለሰዓታት ሲቀመጥ እነዚህ ስፖሮች ወደ ንቁ ባክቴሪያነት በመቀየር በከፍተኛ ፍጥነት ይባዛሉ። ትልቁ ሳይንሳዊ ሚስጥር እዚህ ጋር ነው። ባክቴሪያው ሲባዛ የሚያመነጨው መርዝ ወይንም ቶክሲን በከፍተኛ ሙቀት አይጠፋም። ሩዙን ድጋሜ ስታሞቁት ባክቴሪያውን ልትገድሉት ትችላላችሁ። ነገር ግን ባክቴሪያው ያመረተው መርዝ ምግቡ ላይ ይቆያል። ይህ መርዝ ወደ ሰውነታችን ሲገባ ወዲያውኑ ማቅለሽለሽና ተቅማጥ ሊያመጣ ይችላል። ይህ በመሆኑ በረጅም ጊዜ የሚያመጣው ጉዳት
ብዙዎቻችን ሆዴን ትንሽ አመመኝ ብለን የምናልፈው ተራ የሆድ ቁርጠት ለዓመታት ሲደጋገም በአንጀታችን የውስጥ ክፍል ላይ ክሮኒክ ኢንፍላሜሽን ወይም ስር የሰደደ መቆጣትን ይፈጥራል። ይህ ተደጋጋሚ መቆጣት ደግሞ ሴሎቻችን ለካንሰር በተለይም ለጨጓራና ለአንጀት እንዲሁም ለጣፊያ ካንሰር ይበልጥ ተጋላጭ እንዲሆኑ ያደርጋቸዋል። ለዚህ መፍትሄው የአንድ ሰዓት ህግ ነው። ሩዝ እንደበሰለ በአንድ ሰዓት ውስጥ አቀዝቅዛችሁ ፍሪጅ ውስጥ አስገቡ። በሙቀት ላይ ወይም በውጪ አየር ላይ ረጅም ሰዓት መቆየት የለበትም። የበሰለ ሩዝ ፍሪጅ ውስጥ ቢቀመጥም እንኳ ከ24 ሰዓት በላይ ባይቆይ ይመረጣል። በቆየ ቁጥር አደጋው ይጨምራል። ውድ የሀበሻ ኪር ቤተሰቦች ዛሬ የተነጋገርናቸው ነጥቦች ዓላማቸው እናንተን ማስፈራራት ሳይሆን በዕለት ተዕለት ህይወታችሁ ውስጥ የምታደርጓቸውን ትናንሽ ስህተቶች በማስተካከል ጤናችሁን እንድትጠብቁ ለመርዳት ነው። እነዚህ 4 አደገኛ ለውጦች በሰውነታችሁ ላይ ጉዳት እንዳያደርሱ የሚከተሉትን 4 ቀላል ልምዶች ዛሬውኑ ይጀምሩ። ጎመንና ቆስጣን በምትመገቡበት መጠን ብቻ አብስሉ። የስጋ ወጥን ያን ያህል ደክማችሁ የሰራችሁት ወጥ ሁሉንም ደጋግማችሁ እሳት ላይ አትጣዱት። የምትበሉትን ያህል ብቻ ቀንሳችሁ በማሞቅ ሌላውን በፍሪጅ ውስጥ አቆዩት። ዘይት ለነገ ይሆናል ብላችሁ የተደገመ ወይም የተጠበሰበትን ዘይት አትጠቀሙ። ያ የቆጠባችሁት ጥቂት ብር ነገ ለከባድ የጤና ወጪ እንዳይዳርጋችሁ ተጠንቀቁ። ሩዝ እንደበሰለ በአንድ ሰዓት ውስጥ አቀዝቅዛችሁ ፍሪጅ ውስጥ አስቀምጡ። ደጋግሞ ማሞቅ ባክቴሪያው የፈጠረውን መርዝ እንደማያጠፋው ሁልጊዜ አስታውሱ። አሁን ወደ እናንተ ተራ ልምጣ። ከነዚህ 4 ምግቦች ውስጥ በብዛት የምታሞቁትና ያስገረማችሁ የትኛው ነበር? ኮሜንት ላይ ጻፉልኝ። ለቤተሰባችሁና ለምትወዱት ሰውም ይህንን ቪዲዮ ሼር በማድረግ ጤናቸውን እንዲጠብቁ ይርዱ። ለጤናው የሚሆኑ መሰል ሳይንሳዊ መረጃዎችን ሁልጊዜ ለማግኘት ሰብስክራይብ ማድረጎን እንዳይረሱ። በሚቀጥለው ቪዲዮ እስከምንገናኝ ጤናማ ሆናችሁ ቆዩኝ።